ድምጻዊት ሃይማኖት ግርማ አደጋጋት ወይ ነው ጋዜጠኞች እንደ ፕሮዲዩሰርነት ሃይሚ ኦማሂሬ ምን በሚል አልበም የተናፈጣ ጅንኑ በጅንኑ መተናል እጅግ ታናሽ የሆነ የተናቀውን እግዚአብሔር አከበረኝ። እግዚአብሔር በእናንተ ፊት ሞገስ ሰጠኝ። ሰላም ክብራትና ክብራን ተመልካቾቻችን እንዴት ናችሁ? የምትገኙት ፍታ ኢንተርቴይንመንት ላይ ነው። እኔ እንዳሻው ነኝ። እንደተለመደው ሰሞኑን የተነገሩ አዳዲስ ጉዳዮችን በዓለማችን በሀገራችን የተፈጸሙ ክስተቶችን መነጋገሪያ የሆኑትን እየመረጥኩኝ በማህበራዊ ሚዲያ ላይ በነዛ ጉዳዮች ላይ ምን ሐሳብ ተሰጠ ከሚሉት ሐሳቦች ጋር የኔን ምልከታ ጨምሬበት የማጋራችሁ ፕሮግራሜ ነው። ይህ ፍታ ኢንተርቴይንመንት ነው። ድምጻዊት ሃይማኖት ግርማ ከ15 ዓመት ቆይታ በኋላ አዲስ አልበም ጅንኑ የሚል መጠሪያ ሰጥተው የፊታችን አርብ በናሁ ሪከርድስ ይለቀቃል። ቦታውም ላይ ነበርን። የተፈጠሩ አንዳንድ ክስተቶችም አሉ። ስለ ድምጻዊት ሃይማኖት ግርማ አዳዲስ ነገሮችንም በቦታው ላይ ተነግረዋል። እነሱን በተመለከተ የማነሳላችሁ ነገር ይኖራል። እስኪ ይህንን ቪዲዮ ተከታትለን እንመለስ። 12 ዓመት ነው ሙዚቃ ያቆምኩት እና ሙዚቃ ባቆምኩበት ሰዓት ተመልሼ ወደ ሙዚቃ ልመጣ አልመሰለኝም። ምክንያቴ ልናገር ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ ፊቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበርና ሕክምና አድርጌ ጥቁር አንበሳ ወደ ስራ ልመለስ እዚህ ጋር የነርቭ መጣመም ነበረውና ቆዳ የሌለው ጠባሳ እንዲያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት እና በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሂድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽቷል ስላቸው ጠሩኝና ከነ ልጆቼ ከነ እናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቁሜው ከሰው ጋር አቀላቀላለሁ ይሄን ቀና ያለው በህይወት ያስብ ያላቅ ስጋቱ አለኝ ፍራቻው አለኝ እና ከዛ አንፃር በቃ ያንን ጊዜ ሁላ አልፋ ነው ድምጻዊት ሃይማኖት ግርማ በየመሃሉ የሰጠችን ነጠላ ዜማዎች ነበሩ። ሚውዚክ ቪዲዮዎችንም ተመልክተናል። ግን ይባላል ያው የሰው ልጅ አውጥቶ ካልነገረን በስተቀር ከምን ጋር እየታገለ በምን ውስጥ እያለፈ እንደሆነ አይታወቅም። የድምጻዊት ሃይማኖት ግርማን የተሰጠውን ጋዜጣዊ መግለጫ ሙሉ ፕሮግራሙን ፍታ ኢንተርቴይንመንት እኛ ነበርን ያስተባበርነውና ሂደቶቹን እናውቃቸው ነበር። አልበሙ ስለሚሰራበት መንገድ መረጃዎችን ማግኘት ነበርና ቴሌቪዥን ጣቢያዎች፣ የዩቲዩብ ቻናሎች፣ የሬዲዮ ጣቢያዎች፣ የህትመት ሚዲያዎች በአጠቃላይ 35 ሚዲያ መጥቶ ነበር ትላንትና ቦታው ላይ። በጣም ነው አስደንጋጭ ነገር የተሰማው ትላንትና። ድምጻዊት ሃይማኖት ግርማ ከሙዚቃ እንደጠፋች ይታወቃል። አንዳንዴ ግን ጣሄድ መጣ ያለችባቸው ጊዜዎች ነበሩ በሙዚቃው ላይ። ለካ ግን የሰው ልጅ ሲጠፋ በምኑን ተውስጥ እያለፈ እንደሆነ አይታወቅም ካልነገረን በስተቀር። 12 ዓመት ሙዚቃ አቁማ ፊቷ ላይ ከፍተኛ አደጋ ደርሶባት መወጋት የሃይሚ አይኗን እናቀዋለን፣ ፈገግታዋን እናቀዋለን፣ ቁንጅናዋን እናቀዋለን። ከድምጻዊነቷ ባሻገር ውበቷ ከኦዲየንስ ጋር ያላት አግባቦት፣ የመድረክ አያያዟ፣ በአይኗ በፈገግቷ የምትጫወታቸው ነገሮች ሃይሚ ስትነሳ እንደ አንድ ድምጻዊት ብቻ አይደለም የምትነሳውና ያ ገጽታዋ ተበላሽቶ ነበር። ስትጠፋ በቃ አንድ ያው ኢንተርቴይንመንትም ከዚህ በፊት እንደነገርኳችሁ ስራ ነው። በሆነ አጋጣሚ ስራ መቀየር ሊያስፈልግ ይችላል። ባለመሳካት፣ በነገሮች አለመመቻቸት፣ በህይወት ዕጣ ክፍል፣ በኑሮ ብቻ ሊቀየር ይችላል ስራ። እኔ በግሌ እንደዛ ነበር መስሎኝ የነበረው። በቃ በአንድም በሌላ መንገድ ስራዋን እንዳቆመች ነበር እኔ ያለ የምረዳት። ትላንትና ግን ቀደም ሲል እንዳሳየዋችሁ ምድር የተናገረችው ፊቴ ላይ የመወጋት አደጋ ደርሶብኝ የፊቴ ገጽታ ተበላሽቶ ስቴጅ ላይ ወጥቼ መዝፈን በማልችልበት ደረጃ፣ ከሰዎች ጋር መገናኘት በማልችልበት ደረጃ በጣም በቃ ታመሜ ነበረ። በጣም ከባድ ችግር ነበር ታሳልፍ የነበረው አለች።
እያዩዋት ነበረ ፊሊንጓን ያንን ጉዳይ እንደው በቃ እስቲ ተናግሬ የማላቀውን ነገር ልናገር ብላ ነው ያነሳችው። ከጋዜጠኞች ሲነሳላት የነበረው ነገር ነው ጠፍተሻል፣ ረጅም ጊዜ አላየንሽም፣ ምን ላይ ነበርሽ? በራስሽ ዩቲዩብ ቻናል ለምን አልተለቀም? አልበሙ በርካቶች አሁን ላይ ወቅቱ የሰጣቸውን ጊዜ ተጠቅመው ዩቲዩብ ላይ ራሳቸውን ከፍተው ነጠላ ዜማቸውንም አልበማቸውንም እዛ አንቺስ እንዴት ነው የሚል ሲነሳላት በቃ እንደም ያልተናገርኩት ነገር አለ እስኪ ዛሬ ልናገር ነው የተናገረችው። 12 ዓመት ተደብቃ ነበር ድምጻዊት ሃይማኖት ግርማ። እናቷን ልጆቿን በጣም ስታመሰግን ነበር፣ የቅርብ ሰዎቿን፣ ወንድሞቿን፣ ቤተሰቦቿን ከነሱ ጋር ነው ያን ከባድ ጊዜ ያለፍኩት። ከዛ በኋላም ወደ ስራ ተመልሻለሁ የሚል ነገር ነው ያነሳችውና ሃይሚ እንኳን እግዚአብሔር ረዳሽ፣ የዘጠናዎቹ ፈርጥነሽ ነው ማሄሬን ነላባብል በጣም በርካታ ስራዎችን የሰራሽልን ድምጻዊት ነሽና በርችልን። የተከበራችሁ ክብራን የፍታ ቤተሰቦች እንዴት ናችሁ? የምትገኙት ፍታ ኢንተርቴይንመንት ላይ ነው። ድምጻዊት ሃይማኖት ግርማ ከ15 ዓመታት ቆይታ በኋላ ጅንኖ የተሰኘ አዲስ አልበም ይዛልን መጥታለች። ሃይሚ እንኳን ደስ ያለሽ፣ እንኳን ለዚህ ያበቃሽ። እንግዲህ የፊታችን አርብ ነው በናም ሪከርድስ እና በተለያዩ ዓለም አቀፍ መተግበሪያዎች ጅንኖ አልበምን ታገኛላችሁ። ሰምታችሁ እንደምትሉት በጣም በእርግጠኝነት ማወቅ ይቻላል። ምክንያቱም ድምጻዊቷ ሃይሚ ሃይማኖት ግርማ ነች። አብራችሁን እንድትቆዩ በክብር እንጋብዛለን። ጋዜጣዊ መግለጫ ይሰጣል ከቆይታ በኋላ። ከዛም በተጨማሪ ከሃይሚ ጋር እንጥፎች እናደርጋለን። በድጋሚ አብራችሁን እንድትቆዩ እንጋብዛለን። ይህ ፍታ ኢንተርቴይንመንት ምንወዳት ምናከብራት ሳቂታዋ ድምጻዊት ሃይሚ ኦማሂሬ ሃይማኖት ግርማ ከስራዎቿ ውስጥ የልቤ ላባብል አስማሉህና ሌሎቹ በጣም የማይረሱና ተወዳጅ ስራዎቿ ናቸው። ከ6 በላይ በሚሆኑ ቋንቋዎችን ሙዚቃዋን እጅግ እያማረባት ትጫወታለች። እንደወደድናትም አሁን ድረስ አለን። ተናፍቃ ከ15 ዓመት በኋላ ላይ እንዴት እንደተሰራ በምን መልኩ እንደተሰራ የሚገለጽልን ስራ ዛሬ ይዛለን እዚህ ተገኝታለች። ክቡራን የሚዲያ አካላት፣ የሚዲያ ባለቤቶች፣ ጋዜጠኞች፣ ዩቲዩበሮችና የተለያዩ መንገዶችን ተጠቅማችሁ የድምጻዊ ሃይማኖትን ስራ በዓለም ደረጃ እንዲታወቅ እንዲደመጥ ለማድረግ የመጣችሁ ጋዜጠኞች እንኳን ደህና መጣችሁ ለማለት እንወዳለን። ወደ ዕለቱ የመጀመሪያው ፕሮግራም እናልፋለን። እንግዲህ ሁላችሁም አክብራችሁን ስለመጣችሁ በጣም እናመሰግናለን እና ከብራችኋለን። ሌላ እንግዲህ ያው እኛ ደግመን ሰርተናል። እንድትዘግቡልን፣ እንድታግዙን፣ እንድታስተላልፉልን በአክብሮት እጠይቃለሁ። እንኳን በሰላም መጣችሁ ለማለት እወዳለሁኝ። እኔ አሁን እዚህ ላይ መናገር የምችለው ምንድነው ያው እንደ ፕሮዲሰርነቴ አልበሙ እንዴት ተሰራ በሚለው ላይ በሱ ጥያቄ ላይ መድረክ መሪው ስለመራኝ ይሄ አልበም 12 ትራኮችን ይዟል። ጥሩ አድርገን ለመስራት እንግዲህ ሞክረናል ከእግዚአብሔር ጋር። አንድ ማይክ መንገር እናገኛለን። እዚህ ላይ ደግሞ ብሩክ ይነግረናል። በናም ሪከርድ ስም እንግዲህ ሁላችሁም እዚህ ስለተገኛችሁ እናመሰግናለን። ናም አራተኛ አልበሟ ደግሞ በተሻለ ጥራት በግጥምም በዜማም በቅንብርም በተሻለ በሚባል ደረጃ ነው የመጣችው። ስክራወር ሙዚቃ ቅንብርና ሚክሲንግ ሚኪ ጃኖ ነው የሰራው። አንዴኮ የሃይማኖት ግርማና ፊቸሪንግ ዘራ ብሩክ ሰማዋሉ። ግጥሙን ጥላውን ሰማዋል የተሳተፈው። ሌሎችም በጣም በርካታ የተሳተፉ ባለሙያዎች አሉ። ወደ በኋላ ላይ አስፈላጊ ሆነ ሙሉ መረጃ እንሰጣቸዋለን። አሁን ደግሞ በማስከተል የምናልፈው ከእናንተ የሚነሱ ጥያቄዎች ካሉ በሚገባ መንገድ ለመለስ ዝግጁ ስለሆንን 12 ዓመት ነው ሙዚቃ ያቆምኩት።
እና ሙዚቃ ባቆምኩበት ሰዓት ተመልሼ ወደ ሙዚቃ መመጣ አልመሰለኝም። ምክንያቴ ልናገር ትንሽ አደጋ አጋጥሞኝ ነበር እና ትንሽ አይኔ ፊቴ ግራና ቀኝ የሆነ አደጋ ነበር፣ መወጋት ምናምን ነበርና ሕክምና አድርጌ ጥቁር አንበሳ ወደ ስራ ልመለስ እዚህ ጋር የነርቭ መጣመም ነበረውና ቆዳ የሌለው ጠባሳ እንዲያደገ መጣ። ከዛ ከሙዚቃ በቃ ተመልሼ አልመጣም ወደ ሰው የሚሄደው አጋጣሚ ከዚህ በኋላ አይኖረኝም ብዬ ሙዚቃውን አቆምኩት እና በኋላ ሱዳን ጓደኞቼ ስራ ጠርተውኝ እንሂድ ሲሉ አይ እኔ አሁን አልሰራም ፊቴ ተበላሽቷል ስላቸው ጠሩኝና ከነ ልጆቼ ከነናቴ ወስደው አሳከሙኝ እና ፊቴ አሁን እንደምታዩት ሆነና ፊቴ ዳሜጅ ሆኖ ነበርና ሙዚቃ አቁሜው ከሰው ጋር አቀላቀላለሁ ይሄን ቀና ያለው በህይወት ያስብ ያላቅ ስጋቱ አለኝ ፍራቻው አለኝ እና ከዛ አንፃር በቃ እንግዲህ እንዴት ናችሁ? ሃይሚን ከ15 ዓመት ቆይታ በኋላ ምን በሚል አልበም ይዘናት መጣ? ጅንኑ መተናል። የፊታችን አርብ ነው ምርከረስ ላይ ይለቀቃል። ሃይሚ ሰዎችን ሰላምያችሁ ሰላም እንኳን ደህና ቆያችሁኝ። ብዙ ጠፍቻለሁ አውቃለሁ፣ ግን ደግሞ በሚከስ አልበም መጥቻለሁ ብዬ እኔ ተስፋ አደርጋለሁ። ተማሪ የፊታችን አርብ ነው ምርከረስና በመላው ዓለም በሚገኙ ተግባሮች ይገኛል። ተወዱታላችሁ። ሃይሚ በፍታ ኢንተርቴይንመንት ስም እንኳን ደስ አለሽ። እንኳን አብሮ ደስ አለን። አመሰግናለሁ። እግዚአብሔር ያክብርልኝ። ተመልሼ መጥቻለሁ። ክቡራን ቤተሰቦች እንዴት ናችሁ? እንቀጥላለን። ሰሞኑን ደግሞ በቲክቶክ መንደር ላይ ናሆም ፎንቴ በቲክቶክ ስሙ ናሆም ፎንቴ የሚባለው አንድ ልጅ በነገራችን ላይ እኔ ከታተላለሁ። ልጁ አያካብድም። በቃ ይሜ ናሆሜ ፎሎም አደርገዋለሁ። ቻናሉንም ሲመጣልኝ ፈልጌም በምን ሲመጣልኝ አያዋለሁ ነው። የሚለቃቸው ቪዲዮዎች ደስ ይላሉ፣ የሚያዝናኑ ናቸው። ምንም ሳክስ የለባቸውም። ልጁም ይናገራል። የሚለቃቸውን ቪዲዮዎች የማያለውና በቃ ልጁ ያራራ ልጅ ነው፣ ይመቸኛል። እንኳን ተሳካልህ። 1 ሚሊዮን ፎሎወር ገብቷል። ያሳለፍነው ሳምንት ላይ ነው እንግዲህ በመንሱር ጀማል አስተዋዋሪነት ወይም ደግሞ በመንሱር ጀማል አስተዋዋቂነት ፊንቴክ ኢንቨስትመንት ግሩፕ ለናሆም ፎንቴ በዚህ አንድ ወር ውስጥ 1 ሚሊዮን ተከታታይ ካገኘና ወይ ደግሞ 1 ሚሊዮን ፎሎወር ካገኘ 500 ሺህ ብር እንሰጠዋለን ብሎ ቃል ገብቶ ነበረ። በ6 ቀን ውስጥ መሰለኝ ከ4 እስከ 6 ባለ ቀን ውስጥ ነው ናሆም ፎንቴ 400 ሺህ ፎሎወር ጨምሮ 1 ሚሊዮን ፎሎወር የገባው በትላንትና ሁለትና ናሆሜ እንኳን ደስ ያለ። ምን ገባኝ መተባበር ቢኖር በቃ ማለት ከዚህ ቀጥሎ ደግሞ ሌላ ማነሳው ርዕሰ ጉዳይ አለ። የሆነ ሰው እንዲሳካለት ከጀርባ ታኮሞን ከጀርባ ሆኖ መግፋት ገፊ መሆኑ ያስፈልጋል። አንዳንዴ ገፊ የምንሆንበትን ቦታ መለየት ነው እንጂ በቃ አሁን ናሆም ፎንቴን በጣም ብዙ ሰው ነው የገፋው ለበጎ ነገር። ከኋላ በደንብ ነው የተገፋው ናሆም ፎንቴ። በቃ ይመቸው፣ ለሱ ድል መጣለት። በቃ ደስ ይል ነበረ። 400 ሺህ ፎሎወር ተንበርክኮ ያመሰገነበት መንገድም አለ። ትላንትና የለቀው ቪዲዮ ላይና እጅግ ታናሽ የሆነ የተናቀውን እግዚአብሔር አከበረኝ። እግዚአብሔር በእናንተ ፊት ሞገስ ሰጠኝ። ለመላው ሕዝብ ለመላው ኢትዮጵያ ሕዝብ በጣም ነው የማመሰግነው። መንሱር ጀማልና ፊንቴክ ኢንቨስትመንትም ይሄን እድል ስለሰጣችሁኝ አመሰግናለሁ። እንኳን እግዚአብሔር ረዳ። ይመችህ። አይ ቲንክ ወደ አዳማ ሄደዋል መሰለኝ። ለናሆም ፎንቴ 500 ሺህ ብር ሊሰጠው ተዘጋጅቷል። ቼኩንም አሁን እንሰጠዋለን። ይታያል። ቤተሰቦቹም ፎሎ አድርጋችሁ ወዳጆቹ በቃ የሱ ኮንተንት ቢመቻችሁም ባይመቻችሁም ይሄ ሰውዬ ሊመቸው ነው፣ ይሄ ሰውዬ ቻፓ ሊያገኝ ነው ያጣፍጥለት ብላችሁ ፎሎ ያደረጋችሁትንም ማመስገን እፈልጋለሁ። አንድ እንዲሁም መታኝ ነበር እኔ ፎሎ ማድረገው 500 ሺህ ብሩን እስኪቀበል ነው ምንም ስለማይጎዳኝ። ከዛ በኋላ ግን አንፎሎ አደርገዋለሁ ብላለች። ኮንተንቱ ላይመቻት ይችላል፣ ፐርሰናል ኢሹ ሊኖርባቸው ይችላል። በቃ ልጁ ላይመቻት ይችላል። ልጅቷ ግን የቀረበለት ኦፈር 500 ሺህ ብር ነው የቀረበለት ኦፈር። ነገ የሱን ህይወት የሚያቀና ነገር ነው የቀረበለት። ጥሩ እድል ነው።
ናሆም ፎንቴን ፎቶን እንዘቅዝቀው፣ ናሆም ፎንቴን ተቃውሙት፣ ናሆም ፎንቴን ስሙ አይደለም የቀረበለት ኦፈር ከበጎ ነገር ጋር ነው መተባበር። ልጅቷ በቃ ባይ ዲፎልት ናሆም ፎንቴን ፎሎ ማድረግ መካተል አትፈልግም። እኔ 500 ሺህ ብርን ተቀበልና ከዛ በኋላ አንፎሎ ነው ማድረግ ብላለች። ይመችሽ አንቺ ግን ናሆም ፎንቴን እንዲሳካለት ልጅቷ ይመቸው፣ እኔ ፎሎ አደርገዋለሁ፣ በነጋታው ብሩን ሲቀበል አንፎሎ አደርገዋለሁ ብላለች። የሆኑ ሰዎች ላይመቹን ይችላሉ። በሆነ ጉዳይ ከሰው ጋር አንግባባ እንችላለን። ግን የሆነ የነዛን ሰው ህይወት የሚያቀና ነገር የነዛን ሰው ስብዕና የሚገነባ ነገር ሲኖር ደግሞ ከጎናቸው መቆም ግዴታ ነው። በስራ አንግባባ እንችላለን፣ በጓደኝነት አንግባባ እንችላለን። በቃ ከመሬት ተነስቶ የሆነ ማይጠመን ሰው ይኖር ይችላል። ግን ያ ሰው መልካም ነገር ሊያጋጥመው ከሆነ እኔ በግሌም ለማድረግ የምንለማመደው ነገር ስለሆነ ከሰዎች ጋር ማንግባባባቸው በጣም ብዙ ጉዳዮች ሊኖሩ ይችላሉ። በጣም ብዙ ነገሮች ሊያጋጥሙን ይችላሉ። ግን ያ ሰው ከፊት ለፊቱ በጎ ነገር የተገነባለት ከፊት ለፊቱ በጎ ድል የተመቻቸለት ከሆነ በእኛ ያን በጎ ነገር ባለማድረግ በእኛ ቅንነት የጎደለው ተግባር ምክንያት የዛ ሰው ጥሩ ነገር መበላሸት ያለበት አንደኛ በሆነ አጋጣሚ በላይፍ በሆነ በህይወት አጋጣሚ ያሳለፍናቸው አሪፍ ነገሮች ሊኖሩ ይችላሉ። የፈለገ በድሎንም የፈለገ አስቀይሞንም ቢሆን ያ ሰው ህይወቱን የሚቀይር ህይወቱንም ባይቀይር ለዛ ሰው ጥሩ ነገር የሚፈጥር አጋጣሚ ከተፈጠረ መተባበር በጣም ግዴታ ነው። ልጅቷ በጣም ተመችታኛለች። እኔ ናሆም ፎንቴ ፎሎ አላደረገውም፣ ቻፖን ይቀበል፣ በንጋታው አንፎሎ አደረገዋለሁ ብላለች። ይመችሽ አንቺም። ናሆም ፎንቴ እንኳን ደስ አለ። መተባበር ለዚህ ሲሆን መተባበር ደስ ይላል። በዛው ልክ ደግሞ አንዲት ሜክሲካዊ ቲክቶከር የ23 ዓመት ወጣት ነች፣ ሞዴል ነች፣ የውበት መጠበቂያ ድርጅት አላት። ላይፍ ተቀምጣ 7000 ሰው እያያት ተገላለች። አጠገቧ ጓደኞቿ ነበሩ። ሜክሲኮ ውስጥ ከባድ ተቃውሞ ተነስቷል። ስርዓተ ቀብሯ ላይም ከባድ ነገር ተፈጥሯል። ቪዲዮን የምትዘጋው ልጅም አለች። ምንም እኔ ከህግ አንጻር በልጅቷ ላይ የተሰጠ መረጃ የለም። ማናት ምንድና ምን አርጋ ነው የሚል ነገር ውስጥ አልገባም፣ ተጨባጭ መረጃ ስላላገኘው። ግን ድመት ወይ ውሻ እንኳን ሲሞት እኮ ፊል እናደርጋለን። ድመት ወይ ውሻ ለማለት የፈለኩትኝ ከሰው ልጅ የሚበልጥ ፍጡር አለ ብዬ ስለማላስብ በእግዚአብሔር ዘንድ ምንዳኝባቸው ነገሮች ይኖራሉ። ግን የቲክቶክ ላይቭን ያቋረጠችዋ ልጅ ምንም አልሞቃትም፣ ምንም አልበረዳትም። ጓደኛው እዛ ጋር ተገድላለች። እንዲሁም አንዳንድ የሚወጡ መረጃዎች አንዳንድ የሚወጡ መረጃዎችም አሉ። እውነትነታቸው የተረጋገጠ መረጃ ስላላገኘኝ በዛ ጉዳይ ላይ ሀሳብ አልሰጥም እንጂ አጠገቡ የነበሩት ጓደኞች ናቸው ይህን ነገር ያመቻቹት። የቀድሞ ፍቅረኛዋ ነው የሚባል ነገር አለ። አንዷን በምልክት ሰጥታለች፣ ልትገደል እንደሆነ የሚያሳዩ ነገሮች ሰጥታለች የሚል መረጃዎችም እየወጡ ነው። ከዛም በተጨማሪ ደግሞ ልጅቷም ላይቭ ላይ ተቀምጣ ስጦታ እየመጣልኝ ነው ግን ጨንቆኛል፣ ምንድነው ጥሩ ስሜት እየተሰማኝ አይደለም ስትል ነበረ። እዚህ ጋር ደግሞ ለክፋት የሚተባበር ሰው አለ። የአንድን ሰው ህይወት ለመቅጠፍ የሚተባበር ሰው አለ። አንድ ሰው እንዳይሳካለት ሚለፋ የሚጥር ሰው አለ። ጓደኞቿ ናቸው ተብሏል። ጓደኝነት ማለት ምን ማለት ነው? ጓደኝነት ማለት እኮ ከመዛመድ ሊበልጥ ይችላል። አንዳንዴ ከመዛመድም ሊበልጥ ይችላል፣ ከመዋለድም ሊበልጥ ይችላል። ጓደኝነት ማለት በጣም ጥልቅ ነገር ነው። ለወንድማችን፣ ለእህታችን፣ ለእናት ለአባታችን፣ ለቤተሰቦቻችን የማንነግረው ሚስጥር መንገር የምንችለው ለጓደኛ ነው። ናሆም ፎንቴን ጋር እንምጣ። በቃ እኔ አላውቀውም፣ በአካል አግኝቼው አላውቅም። ፎሎ አደርገዋለሁ ኮንተንቱ ስለሚመቸኝ። ይባስ ደግሞ ሊሸለም ሆኖ ደግሞ ሲታወቅ ለመልካም ነገር አይደል እንዴ? ይሄ ልጅ እኮ ስሙን እናጥፋው አይደለም የተባለው። ይሄ ልጅ እኮ አንፎሎ እናድርገው አይደለም የተባለው። የሆነ ገንዘብ ሊያገኝ ነው፣ ያጣፍጥለት። እኔ ፎሎ ማድረግ ምንም የሚቀንስብኝ የሚጎዳኝ ነገር የለም። እዚህ ጋር ደግሞ ልጅቷ ጨንቆኛል ስትል ልጅቷ እየተረበሸች እያለች ጓደኞቿ ናቸው በሚባሉ አብሯት እየሰሩ ናቸው በሚባሉ ሰዎች ህይወቷ ሲቀጠፍ ስለበለጠቻቸው ስለተሳካላት
አልፋ ስለሄደች ኢቢኤስ ላይም ሁለት የቀረቡ ጓደኛ ማቾች አሉ። እኔ እሱን ቪዲዮ አይቼዋለሁ፣ ተልኮልኛል በአጋጣሚ። በነገራችን ላይ በዚህ አጋጣሚ የምታዩን ሰዎች እንዳላችሁ እየሰራው ያለውት ነገር የሆኑ ሰዎች ጋር እየደረሰ እንደሆነ እያየሁኝ ነውና በጣም ነው አመሰግነው። እንድሰራም እያበረታኝ ነው። ተልኮልኛል 4-5 ሰው ልኮልኛል እሱን ሊንክ ማለት ነው። ማለት ቀልድ እኮ ትንሽ ቆይቷል ያልሰራውበትም በቃ ልክ ስላልሆነ ነው። ማለት አንዳንዴ አጋጣሚ ስናገኝ የምንወራወራቸው ቃላት ቀልድ አይደል፣ እሱ ቀልድ አይደል። ታምቆ የነበረን ነገር በቀልድ ሙድ መናገር ልክ አይደለም፣ ነውር ነው ሲጀመር። በግል መንገር ቀልድም እኮ አይነት አለው። እንደው ተቆርጦ ባይተላለፍም ብዬ አስባለሁ። ኢቢኤስ ቴሌቪዥን ላይ ራሱ እነዛ ነገሮች ባታስተላልፏቸው እንደዛ አይነት ነገሮች ምንድነው የምንማረው? ምንድነው ምንም እኮ የሆነ ሾኮ ሲቀረጽ የኤዲቲንግ ታይም አለ፣ ዳይሬክተሩ አፕሩቭ የሚያደርጋቸው ነገሮች አሉ፣ ሱፐርቫይዘሮች አሉ አይደል? ማለት ወደ ስርጭት እስከሚደርስ ድረስ ብዙ ሂደቶች አሉ። ምንድነው መነጋገሪያ መሆን? እኔ በተደጋጋሚ እላለሁ መነጋገሪያ መሆን ማለት በጣም ዋና ጉዳይ አይደለም፣ ግዴታም አይደለም መነጋገሪያ መሆን። እዚህ ጋር ብራዘር በቃ ተሳካለት፣ በጣም ብዙ ሰው ገፋው፣ ከኋላ ሆነ ወደፊት አመጣው፣ አቆሙት፣ ይመች ነው። እዚህ ጋር ደግሞ ላይቭ 7 ሰው እየተመለከታት ልጅቷ ፈርቻለሁ እያለች አጠገቧ ያሉ የሥራ ባልደረቦቿ ጓደኞቿ ናቸው የተባሉ ሰዎች አስገድሏት እየተባለ ነው። ለምንድን ነው የምንተባበረው? ውስጣችን ምንድን ነው ያለው? ከምን ጋር ስንቆም ነው ደስታ የምናገኘው? የምን አካል ስንሆን ነው ደስታ የምናገኘው? የጥፋት ወይስ የስኬት? የሰዎች መሳቂያ ወይስ የሰዎች ማልቀሻ? ኢቢኤስ ላይ የቀረቡት ሁለት ልጆች እኮ ሪያክሽናቸው ያስታውቃል። የሆነ ነገር አለ። ናሆም እንኳን ደስ አለ። 7 ሰው ያየሽ ነፍስሽን ያጣሽ የ23 ዓመት ታዳጊ በጣም አዝኛለሁ። እግዚአብሔር ነፍስሽን ይማረው። ናሆም እንኳን ደስ ያለ። ፊንቴክ ኢንቨስትመንትም አሪፍ ነገር ነው ያደረጋችሁት። ይመቻችሁ።